ጎርጊስ ምንድነው ተገዘገዘ ተሰነጠቀ በመጋዝ ተሰነጠቀ ተፈጨ ይሏል። ታዲያ ጎርጊስ ይሄን ቃል ሲጠቀም ለሃጃው ነው የተገዘገዘው። የቤዛነት ስራ የኢየሱስ ነው እንጂ የማርያም አይደለም። ማርያምን መናገር እርድና ወይም ደግሞ ሃይማኖተኛ የሆናችሁ ለሚመስላችሁ ሰዎች ኦርቶዶክስ ቤተክርስቲያን 6666 ጊዜ ነው ኢየሱስ የተገረፈው ይላሉ። እዛው አባ ኤፍሬም የሚባለው የነሱ ቄስ ምን አሉ? ግርፋቱን መቁጠር ይቻላል አሉ። ጥዝጣዜው ግን እንዴት ይቆጠራል? ሰላም ጤና ይስጥልን የቃል ሚዲያ ቤተሰቦች እንደምን ቆያችሁ? የእግዚአብሔር ሰላም ከሁላችን ጋር ይሁን። ዛሬም እንደተለመደው አሪፍ ዕውቀት አዘል የሆኑ ቪዲዮዎችን ለእናንተ ይዘንላችሁ መጥተናል። ከነዚህ ቪዲዮዎች ዮናታን አክሊሉ የተናገረውን አሰቃቂና ይሄ ባለጌ የሆነ ትምህርቱን እንመለከታለን። ስለ ጊዮርጊስ ያካፈለውን የባለጌ ትምህርት አምና ይሆናል። ከዛም በመቀጠል ደግሞ ዘርፌ ከበደ ያደረገችው የክርስቶስን ቤዛነት ቤተክርስቲያናችን ላይ ሆና ነው ክርስቶስ ቤዛ እንደሆነ የምታውቀው። ያው መዝሙሯ ይናገራል። ነገር ግን አሁን ያው ስለ ቤዛነቱ ማውራት ፈልጋለችና እሱንም የምንመለከት ይሆናል። ያው ቪዲዮን ደግሞ ከመጀመራችሁ በፊት ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ አስቀምጡልን። ቪዲዮን እንደጀመራችሁ ላይክ ማድረጋችሁ እንዳይረሳ። ቀጥታ ወደ ቪዲዮ እንሄዳለን። ጎርጊስ ምንድነው ተገዘገዘ ተሰነጠቀ በመጋዝ ተሰነጠቀ ተፈጨ ይሏል። ታዲያ ጎርጊስ ይሄን ቃል ሲጠቀም ለሃጃው ነው የተገዘገዘው ለኔ አይደለም። ኦኬ እንግዲህ አሁን ሲናገር የሰማችሁት ወንድም ለነገሩ ምን ሲናገር አልኩኝ እንግዲህ የመደንፋት ነው የሚታየው። በጣም ይቅርታ ያድርግልኝና ከዚህ ቀደም ጌታ ኢየሱስ ከእመቤታችን ማለት ሰው ሲሆን ማለት ነው ከእመቤታችን ወይም ከሰው ስጋ አልነሳም ብሎ አስተምሮ ኖሮ ከ5 ዓመት በኋላ ደግሞ አይ ተሳስቼ ነበር ብሎ የመጣው ሰው ማለት ነው። ምን እያልኳችሁ ነው? በጣም አደገኛ የሆነ ነገረ ክርስቶስ ላይ በቀላሉ የሚስት ከዛ በኋላም ደግሞ በቀላሉ ደግሞ ይመለሳሉ የሚል አይነት ሰው እንግዲህ ከእንደዚህ አይነት ሰው አሁን ከተናገረው የተሻለ ነገር እንግዲህ ይናገራሉ ብለን እኛም አንጠብቅም። እሱን የተረዳሁት ባይሆን ግን ይሄንን ወንድም እንደዚህ ያዝ አድርጉትና ከዛው ከፕሮቴስታንት ደግሞ ሻል ያለ ደግሞ መረዳት ያላቸው ወንድሞች ደግሞ አሉ። ለምሳሌ ተመልከቱ። ክርስትና ከዚህ ምድር አይጠፋም ብለው የተሟገቱ የኦርቶዶክስ ልጆች አሉ። ስለ ኢየሱስ የሞቱ በጣም ጀግናዎች። ይሄ ሆዳም ዳቦ የበላ ወንጌልን ትሸጣለ። እግዚአብሔር ይገስጽ። አባቶች ነፍስ ዋጋቸውን ከፍለዋል። እነ ግራኝ መሐመድ ምድሪቷን ሲያምሱ ነገሩ የትኛው ፕሮቴስታንት ቤተክርስቲያን ነው? እውነቴን እኮ እነዚህ ላሊበላ እኮ በድንጋይ በእጅ እኮ ስለ ዋጋቸውን እዛ ቦታ ላይ የሚበላ ነገር የለም እኮ በእውነት የሚበላ ነገር የለም። ዋጋ ከፍለው ለአምላክ ክብር ቤተክርስቲያን ሰርተዋል። የቤዛነት ስራ የኢየሱስ ነው እንጂ የማርያም አይደለም። ማርያም ቤዛዊት ዓለም ልትባልም አይገባም። እኛ ግን አንቺ የተረገምሽና ራስሽን ያዋረድሽ መሆንሽን ከመጽሐፍ ቅዱስ እናሳይሻለን። ምክንያቱም ስለ ቤዛዊት ዓለም ብዙ መልስ ተሰጥቷል። እኛ ግን ስለ አንቺ ከመጽሐፍ ቅዱስ የተረገምሽና ከእግዚአብሔር ቃል ውጭ ሆንሽ እንዲሁም ራስሽን ያዋረድሽ መሆንሽን ከመጽሐፍ ቅዱስ እናሳይሻለን። ከእግዚአብሔር ቃል ለወጡ የሴት ፓስተሮች ታደርሱልኛላችሁ ማለት። በመጀመሪያ ደረጃ ራስሽን እንዳዋረድሽ ከመጽሐፍ ቅዱስ እናሳይሽ። አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 5 ላይ እንደዚህ ይላል፣ ራሷን ሳትሸፍን ግን የምትጸልይ ወይም ትንቢት የምትናገር ሴት ሁሉ ራሷን ታዋርዳለች፣ እንደተላጨችም ያህል አንድ ነውና። ሴት ራሷን ባትሸፍን ጠጉሯን ደግሞ ትቆረጥ። ለሴት ግን ጠጉሯን መቆረጥ ወይም መላጨት የሚያሳፍር ከሆነ ራሷን ትሸፍን። ራስሽን አልሸፈንሽም፣ የእግዚአብሔርን ቃል አላከበርሽም። ሴት ጠጉሯን ካልተሸፈነች ወይም ደግሞ ካልተላጨች የተረገመች ነች ወይም ያዋረደች ነች። መረገሙንም ከመጽሐፍ ቅዱስ እናሳይሻለን። ችግር የለውም። በምን ሴት ማስተማር መስበክ አትችልም። አንቺስ በራስሽ ጋጥ ወጥነት ትሰብኪያለሽ፣ የእግዚአብሔርን ቃል ትጥሻለሽ። ጳውሎስ ደግሞ እንደዚህ አይነቱን የተረገሙ ናቸው ይላል። እስኪ እናሳይሽ ሴት በምን አይነት መንገድ እንደተከለከለች። አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 34 ላይ ሴቶች በማህበር ዝም ይበሉ፣ ሕግ እንደሚል እንዲገዙ እንጂ እንዲናገሩ አልተፈቀደላቸውም። እንጨምርልሽ ሌላም ከፈለች። ሴት ግን በዝግታ ትኑር እንጂ ልታስተምር ወይም በወንድ ላይ ልትሰለጥን አልፈቅድላትም። አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 12 ላይ። እነዚህን ያላደረጉ ሰዎችን ደግሞ ጳውሎስ ወደ ገላትያን ሰዎች ምዕራፍ 1 ከቁጥር 8 ላይ እንደዚህ ብላችኋል፣
ነገር ግን እኛም ብንሆን ወይም ከሰማይ መላእክት ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብኩላችሁ የተረገመ ይሁን የተረገሙ ይሁን ብሏል። ስለዚህ አንቺ የተረገምሽ ሆነሽ ስለ እመቤታችን ስለ ቅድስት ድንግል ማርያም ስለ ብፅዕት ማውራቱን ማን ድፍረቱ ሰጠሽ? ልክ እንዳንቺ የእግዚአብሔርን ቃል የጣሱትን ሕግጋቱን የማያከብሩትን ሁሉ ጳውሎስ የተረገሙ ናቸው ይላል። ማርያምን መናገር እርድና ወይም ደግሞ ሃይማኖተኛ የሆናችሁ ለሚመስላችሁ ሰዎች ማርያም ቺክ ናት ማለት አሁን ሃይማኖተኛነት ነው ወይስ ጌታን ማግነን ነው? ክርስቶስን አመልካለሁ ማለት ነው? አራድነት ነው? ምንድን ነው? ደግሞ እኮ እመብርሃን የምትሰደበው ስሟት ምን ብላ እንደምትሳደብ በእንደነዚህ አይነት ሰው መሆኑ ነው። እጅሽን ኪስሽ ውስጥ ከተሽ ማርያም ቺክ ናት በቃ አለቀ ምናምን። ይህ ምን እንደሚያሳይ ታውቃላችሁ? በቃ በፕሮቴስታንት ቤት ለመብርሃን የሚነገራቸው ነገር ምን ያህል ዝቅ ያለ መሆኑን ብትናገሯትም ችግር የለውም እንደናንተ ሰው ናት የሚለው ቃል ብታውቂው አምላክሽን በማህፀኗ የተሸከመች ነች። አሁን አንቺ አራዳ ነሽ በቃ። ከዛ እንደዚህ አይነት ስድብ በመሳደብሽ በቃ እንትን ነሽ። ክርስቶስን ማግነን ወይም ደግሞ ሃይማኖተኝነት አይደለም ማርያምን መሳደብ ፈጽሞ አይደለም። አላዋቂነት፣ ጋጠወጥነት፣ ባለቂነት፣ ክርስቲያን አለመሆን ደግሞ ደንቆሮነት ስለሆነ ደንቆሮነት ነው ማለት ነው። ማርያምን አለማወቅ ደንቆሮነት ነው። የተሰጣትን ጸጋ አለማወቅ ደንቆሮነት ነው። እስኪ በምችሉት መጠን ኮፒ ሊንክ አድርጉ ለእንደነዚህ አይነት ጋጠወጥ ማለት ነው። እጅሽን ኪስሽ ውስጥ ከተሽ እንደዚህ አይነት ስድብ እየተሳደብሽ ከዛ ደግሞ ማርያም ቺክ ናት ምናምን አልገባሽም፣ ሊገባችሁም አይችልም። የማርያም ትርጉም ጴንጤ ሆናችሁ ሊገባችሁ አይችልም። ኦርቶዶክስ ስትሆኑ ብቻ ነው የአምላክና ትርጉም ሊገባችሁ የሚችለው። በደንብ ኮፒ ሊንክ አድርጉት። በኦርቶዶክስ ቤተክርስቲያን 6666 ጊዜ ነው ኢየሱስ የተገረፈው ይላሉ። እዛው አባ ኤፍሬም የሚባሉ የነሱ ቄስ ምን አሉ? ግርፋቱን መቁጠር ይቻላል አሉ። ጥዝጣዜው ግን እንዴት ይቆጠራል? የማይቆጠር ህመም ኢየሱስ ተረክቧል። ኢየሱስ ክርስቶስን አታውቅም ብላችሁ ያማችሁበት አዳራሽ ላይ ኢየሱስ ክርስቶስ የተቀበለውን መከራ ለመግለጽ ምንጭ የኦርቶዶክስ ቤተክርስቲያን አባቶች መሆናቸውን የራሳችሁ ፓስተር ዛሬ አሳይቷቸዋል። እመኑኝ፣ ፕሮቴስታንቲዝም እያበቃለት ነው። ፕሮቴስታንት ወንድሞቻችንና እህቶቻችን ታላቁም ታናሹም ሁሉም ቅድስት ቤተክርስቲያን ወይ ማሪን ሳናውቅ ነው የወጣ ነው እያሉ የሚመለሱበት ዘመን እጅግ በጣም ቅርብ ነው። ፕሮቴስታንቲዝም ያበቃለት። በነፍስህ ሐኪም በካህኑ ፊት ሰይጣን ያቆሰለህን ቁስል ገልጣ ሳይ። አንዳንድ ሰው ትልልቁን ኃጢአት ትቶ ትንንሹን ይናዘዛል፣ ጥቃቅኑን። አንዳንድ ሰዎች በሰንበት ልብስ አጥቤያለሁ ይላል። አሁን ልብስ አጠባ ነው አገር የበጠበጠው ነው። እኔ እውነት ይሁን ውሸት አላውቅም። አንዲት እናት ካህን ፊት ቀረቡና አሉ፣ አባቴ በሰንበት ቆሎ በልቻለሁና እንደው ወፍጮ እንደማስፈጨት ይሆንብኝ ይሆን አሉ። ይሄ ማለት የአይሁድ ጸባይ ማለት አይሁድ ግመልን የምትውጡ ትንኝን የምታጠሩ ይላል። እንደ ግመል ያለውን ትልልቅ ኃጢአት ደብቀው ጥቃቅኑን አይሁድ ይገርሟቸዋል። ጥቃቅን ነገር ነው የሚያተኩሩት። ሰንበት አሁን እኔ የድሮቹን አይሁድ ተው የአሁን እስራኤላውያን አሁን ያሉ እስራኤላውያን ምን ያህል ወግ እንደሚያጠብቁ የሚያሳይ ነገር ልንገራችሁ። ለምሳሌ 8 ፎቅ 10 ፎቅ ቢኖር ህንፃውን ላይ ለመውጣት በሊፍት ነው አይደል የምንወጣው። 7ኛ ፎቅ ትወጣ እንደሆን 7 ቁጥርን ትጫነዋል። አይሁድ በሰንበት 7 ቁጥርን መጫን ሰንበት ያፈርሳል ብሎ ያምናል። ስለዚህ የሰንበት ሊፍትም ይባላል። በየፍሎሩ እየሄደ የሚቆም ማለት ከሌለ ሻባዝ ሞድ ይሉታል። እሱ ከሌለ ሌላ ሳይጠሩና ተጫንልኝ ይላሉ። ኃጢአቱ በማል ይሆን ማለት ይሄ የአይሁድ ጸባይ ማለት። አሁን እኛ ትልልቁን ኃጢአት ትተን ለትንንሽ እኮ ነው የምንጫወተው። ስንት ህዝብ እያለቀ ስንት ክፉ ነገር እያየ ጥቃቅን ነገር ግን ሀገር ያንጫጭ። ኃጢአታችንን ዘርዝረን ለመናዘዝ ያብቃል። ካህናት ፊት ቀርባችሁ ተበቀሉት፣ ሰይጣንን አዋርዱት፣ የሰራባችሁን ሴራ ተናገሩ፣ ባዶ እጁን አስቀሩት። ስንት ዓመት አንተ ላይ የገነባውን የኃጢአት ግንብ አፍርስበት። ሰይጣን ኩም ይላል፣ ባዶ ቀረው። ስንት ዓመት የገነባውትን ኃጢአት። ለዚህ ነው እንዳንናዘዝ። አንዴ ካህን መጥፎ ነው ይላል፣ አንዴ ምን ይላል፣ እንዳትናገሩ። አንዳንዴ ደግሞ ምን አሁን ንስሐ ብትገባ፣ አሁን እዚህ መሃል ብዙዎቻችን ንስሐ ማንገባው ለምንድን ነው? አይ እኔ እኮ አሁን ንስሐ ብገባ ተመልሼ ኃጢአት መስራቴ አይቀርም፣ ስለዚህ አንደኛዬን ጠርቀምቀም ይበልና ይላል።
አዎ ብዙ ሰው እንደውም ሲጸልይ ለምን ሞት አብቃኝ ነው የሚለው። ለንስሐ ማለት ሊሞት ሲል ነው ማለት ነው እቅዱ። ገላችንን አሁን በቀን ወይ በሳምንት ብቻ ሳይታጠብ የሚቆይ ሰው ከታጠብን በኋላ ገላችንን እንቆሽሻለን አንቆሽሽ? አይ መቆሸሻችን ለማይቀር አንደኛውን ጠርቀም ሲል ልንሞት ስለምናምጣት ብትም ታመህ ትቀራለህ፣ ትቆስላለህ። ገላን የምትታጠበው ከስጋ ቆሻሻ ነው። ንስሐ ግን የነፍስ ነው። እንዴት ቀጠሮ ይሰጣል ለንስሐ? ዛሬ እንሙት ነገ እናውቃለን? አናውቅም። የመዳን ቀን መቼ ነው? ዛሬ አይደለም አሁን ነው ነው የሚለው። መቼ ነው? ምናልባት የዛሬዋ ምሽት የመጨረሻዋ ምሽት ልትሆን ትችላለች። እኛ ችግሩ ምን ሞት አይመስልም። ሰው እኮ ቀብር ላይ ቆሞ እኮ ያቅዳል። እኔ ገርመኛለሁ። ልባችን አይሞትም። ቀብር ላይ ቆመን እናቅዳለን። ኧረ ይሄ ሰውዬ እየሞተ ነው እኔ ነገ ሞታለሁ አትልም። 1000 ዓመት አይኖር እንላለን። 100 ዓመት እንኳን አንኖርም። የምን 1000 ዓመት ነው? ማቱሳላ ነህ እንዴ አንተ 1000 ዓመት አይኖርም? 100 ዓመትም አንኖርም። እችም እድሜ ሆና ግን ለንስሐ ቀጠሮ እንሰጣለን። የመዳን ቀን መቼ ነው? አሁን። አቤት አሁን። የመጨረሻው ምዕመናን ካህናት ኃጢአታችንን ሰምተው ሲጨርሱ የሚሰጡን ቀኖና አለ። ስለሱ አንድ ነገር ነግሬያችሁ እወርዳለሁ። ምን ይሰጠናል? ቀኖና ጾም ይሰጠናል። ጸሎት፣ ስግደት፣ ምጽዋት ብዙ ነው። በቤተ ክርስቲያናችን ፈውስ መንፈሳዊ የሚባል መጽሐፍ አለ። ብዙ አይነት የቀኖና አይነት አለ። ካህን ሊቆጣን ይችላል። አባት ልጁን መቆጣት ይችላል አይችልም? ይችላል። ስራ ሊያዘን ይችላል። ይሄን ቤተክርስቲያን ዞራ አጽዳ ሊልህ ይችላል። አጽጂ ሊልሽ ይችላል። ዋናው ዓላማው ግን ምዕመናን ቀኖና ማለት ሕክምና ነው እንጂ ቅጣት አይደለም። የሚሰጠን ጾም፣ የሚሰጠን ስግደት እኛን ከኃጢአት ምን ለማድረግ ነው? ለማላቀቅ። አሁን እኛ የሚመስለን ምንድን ነው? ብዙ ኃጢአት ላለበት ሰው ብዙ ስገድ የሚባል፣ ትንሽ ኃጢአት ላለበት ሰው ትንሽ ስገድ የሚባል። እንደዛ ቤተክርስቲያን እንደውም በተቃራኒው ነው የምትሰራው። ብዙ ኃጢአት ላለበት ሰው ትንሽ ስገድ ሊሉት ይችላሉ፣ ወይም ዝም ብለህ ሂድ ብለው እሳቸው ለሱ ሊሰግዱለት ይችላል። ምክንያቱም ብዙ ስገድ ከተባለ አንደኛ ስግደቱን ሲሰማ ተስፋ ቆርጦ ሊጠፋ ይችላል። ሁለተኛ ችሎ ከሰገደ ደግሞ እንደው ስገድ ብለው ችሎ ከሰገደ እግዚአብሔር ይቅር ያለኝ በቸርነቱ ሳይሆን በምኔ ነው ይላል፣ በስግደቴ ነው እንዳይል። እንደውም አንድ ሰውዬ ምን አደረገ መሰላችሁ? ብዙ ኃጢአት መጥቶ ለካህን ተናገረ። እኛ አባት በሳል ካህን ነበሩ። ሰሙትና አይዞ የኔ ልጅ ብለው 3 ስገድ አሉት። ስንት? 3000 ነው 300 አለ። አይ 3 ስገድ አሉት። 3 ሰግዶ ሄደ። አላመነ። በኋላ ያው ለታሪኩ እንዲመች ነው እግዚአብሔር የማያውቀው የለም። ክርስቶስ ተገለጠና ለምንድን ነው 3 ስገድ ያሉት ይህን ሰውዬ አላቸው። ጌታ ሆይ አሉት 3 ስገድ ያልኩት እኔ ጨካኝ ሆኜ ነው። አንተ ብትሆን ኖሮ ኃጢአት ተሰረየችልህ ብለህ በነፃ ምን ትለው ነበር? ታሰናበት። የእኛ ስግደት ምን ሊያደርግልን ነው? እሱ አቤት ቸርነቱ! ስንት ኃጢአት ሰርተህ ወድቀህ ተነሳና ልማርም አለ። ከዚህ በላይ ምን ምሕረት አለ? ይቅርታው መጠን እኮ ነው የሚገርመው። እኔ ዛሬ ሳልበላ ዋልኩኝ አልዋልኩ ለሱ ምን ይጨምርለታል? ለእኔ እኮ ነው። እንዴት በቀላሉ መማር እንደሚፈልግ አያችሁ? ሰበብ እኮ ነው የሚፈልገው ለመማር ይቅር ለማለት። እና የቀኖና ዓላማው እኛን ወደ እግዚአብሔር ለማቅረብ ነው። ብዙ ኃጢአት ያለበትን ሰው ትንሽ ስገድ ይሉት፣ ትንሽ ኃጢአት ያለበትን ሰው ግን ብዙ ስገድ ይሉታል። ምክንያቱም የሰው እንዲበቃ ትንሽ ነው የቀረው። እንግዲህ የማህበራዊ ሚዲያ ከመጣበት ተጽዕኖ አንዱ ወይም ካመጣው ተጽዕኖ አንዱ እንዲህ አይነት ነገሮችን መመልከት ነው። ካህን ነው፣ የእግዚአብሔር ካህን ነው፣ በቤተ መቅደሱ የሚያገለግል ነው። ኋላም ያለውን ዲያቆን አይታችኋል። በስርዓተ ቅዳሴ ላይ መንፈሳዊ ቦታዎች ላይ እንዲህ አይነት ነገሮችን መመልከት ጀምረናል፣ ተለምዷል። ሚስጢር የሆኑ ነገሮች በአደባባይ እየተገለጡ ነው። መገለጥ ብቻ አይደለም፣ ያንን የከበረ ልብሰ ተክህኖ ለብሰው በእግዚአብሔር ቤተ መቅደስ ውስጥ ተገኝተው የእግዚአብሔር ስጋ ወደሙን ለመፈተሽ የተዘጋጁ ካህናትና ዲያቆናት እንዲህ ባለ መልኩ ሲወርዱ ለቲክቶክ ቪዲዮ ሲቀልዱ እግዚአብሔርን ሳይሆን ለሰው መዝናኛ ለመሆን ሲሞክሩ እግዚአብሔርን ፈርቶ ሳይሆን በሰው ዘንድ መታየትን ፈልገው እንዲህ አይነት ነውር ሲሰሩ ተመልክተናል። በጣም የሚያሳዝን ቪዲዮ ነው። የሚገርማችሁ ደግሞ በጣም ተጋርቷል፣ በተለያዩ ሚዲያዎች ተጋርቷል። እና ምንድን ነው መልእክቱ? ቲክቶክ ላይ ተለቀቀ። እሺ ከዛስ? የቤተ መቅደሱን ስርዓት ማሳየት ነው? ቤተ ክርስቲያን ለማዋረድ መሞከር ነው?
ወይስ እኛ እንዲህ ነን የሚለውን ምልከታ ለማሳየት ነው በሌሎቹ ዘንድ? የዲያቆናት የካህናት ስራ እንደዚህ ነው እንዲባል ነው? በዚህ አጋጣሚ ምናልባት ይህንን ቦታ የምታውቁ ወይም እኚህን አባት የምታውቁ ካላችሁ ኮመንት አስቀምጡልን። የሀገረ ስብከቱ ሊቀ ጳጳስ ለዚህ ጉዳይ አስቸኳይ መልስ መስጠት አለበት። ይህ ወደንም ጠለን በምናደርገው ነገር ግዴታ ነው። የሀገረ ስብከቱ ስራ አስኪያጅ የሀገረ ስብከቱ ሊቀ ጳጳስ ይህንን ጉዳይ እስከ መጨረሻው ነገር ተከታትሎ ማቅረብ አለበት። ለጠቅላይ ቤተ ክህነት ውሳኔ መወሰን አለበት። ክህነታቸው መያዝ አለበት። እንዲህ አይነት ነውረኞች ናቸው ቤተክርስቲያን እያስደፈሩ የሚገኙት። ስለዚህ እንዲህ አይነት ነገሮችን ባንቀልድ ጥሩ ነው። በደንብ አድርጋችሁ ማን እንደሆኑ የት አካባቢ እንደሆኑ ጻፉ፣ ለሚመለከታችሁ አካላት አድርሱልን። እንዲህ አይነት ስርዓት የምትሰሩ በተለይ ወንድም አባቶቻችን፣ ካህናት፣ ዲያቆናት፣ በስልጣነ ክህነት ያላችሁ በአጠቃላይ የእግዚአብሔርን ቤት አክብራችሁ አስከብሩ። እንዲህ አይነት የወረደ ነገር አታድርጉ ባካችሁ። እናንተ ክብራችሁ ልዕልናችሁ እግዚአብሔር ቤት ላይ መገኘት ነው፣ ያ ውበታችሁ ነው። ከዛ ውጪ የሰው ላይክና ሼር ለማግኘት ብላችሁ የቤተ ክርስቲያንን ክብር ዝቅ አታድርጉ። ማዕረግ ደግሞ ከፈለጋችሁ በኖርማል ልብሳችሁ እንደፈለጋችሁ መሆን ትችላላችሁ። እና እባካችሁ ይህንን መረጃ አዳርሱ፣ ሀሳብ አስተያየቶቻችሁን ስጡ። ምናልባት የማይሆኑ ቃላትንም ተናግሬ ከሆነ ከወዲሁ ይቅርታ ለመጠየቅ እወዳለሁ። እግዚአብሔርን የመንገዳችሁ መጀመሪያ እግዚአብሔርን ጥላ ጋሻ ካደረጋችሁ እመኑኝ ምንም ባይኖራችሁ እግዚአብሔር ያኖራችሁ። ከክርስቶስ ጋር መከራ ለመቀበልን በግብጽ ያለውን ጊዜያዊ ደስታና እርካታ እምቢ ሲል እኮ ነው እግዚአብሔር ከፍ ያለ ልዕልና ይሰጣል። እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ ሊደረግ እናምናለን ይላል። በሚመጣ በሚሄድ በሚሞቅ በሚቀዘቅዝ በሚሞላ በሚጎድል ነገር ደስታችሁን ካንጠለጠላችሁት አዎ ሐዘን ይቀጠቅጣችኋል። ኦርቶዶክሳውያን ምእመናን የትም እንሂድ የት እንዴትም እንኑር እንዴት በምንም ሁኔታ እንመላለስ አንድ ነገር ግን እርግጠኛ እንሆን፣ እግዚአብሔር አብሯችን ይወጣል። ቤተክርስቲያን ውስጥ የእምነት አባቶችና የእምነት የተጋደሉ ሰዎች አባቶችን እቀበላለሁ። ምን ከሆኑ ገድላቸው፣ ትምህርታቸው ወደ ክርስቶስ የሚወስደኝ ከሆነ እቀበለዋል። ወደ ክርስቶስ የሚያስጠጋኝ ከሆነ ጥላቻ የለብኝ። ለምን እጠላቸው? እኔ የምጠላው በክርስቶስ ደም ጋር እኩል ከሆነ የክርስቶስን ደም ይተካል ካሉ መዳኛ መንገድ ነው ካሉ አልቀበልም። መንገዱ ግን ይሁን አልቀበልም። አሁን ገብቶኝ ነው ኦርቶዶክስ የሆንኩ ስል በይኸው በእግዚአብሔር ፊት ገብቶኝ ነው። አዳምጠኝ። መድኃኒዓለም እሱ ከሆነ አዳምጠኛ ዳጅ እኔ እድል ስጠኛ። እኔ ልክ አንተ ነህ። ይኸውልህ ከክርስቶስ ኢየሱስ ደም ጋር እኩል የሚስተካከል ገድል ካለ እኔም አልቀበልም። ይሄንን ደግሞ እኩል አስተካክላ የምትሰጠው ገድል ቤተክርስቲያኗ የላትም። ለምን ካልከኝ ቤተክርስቲያኗ የተመሰረተችው ራሱ ዋናው መሰረቷ ኢየሱስ ክርስቶስ ነው። ሶፊ ያለ ኢየሱስ ክርስቶስ ቤተክርስቲያኗ አልተመሰረተችም። ስለዚህ ይሄ ከክርስቶስ ኢየሱስ ደም ጋር እኩል የሚስተካከል ነገር ካለ እኔ አልቀበልም። እንኳን እኔ ያለም ቤተክርስቲያኗን ቀጥሉበት የምትለው አይደለም። ለዚህም ነው የማይሳሳተው የማንደራደርበት ነገር ያለችው መጽሐፍ ቅዱስን ነው ቤተክርስቲያኗ። ገባል? ሊቃውንቶችም ሆኑ ሁላችንም የምናውቃቸው ዲያቆን ያረጋል አበጋዝ ምን አሉ? ገድላትና ድርሳናት የሃይማኖት መከራከሪያ አይደሉም። የሃይማኖት መከራከሪያ የቤተ ክርስቲያኗ መጽሐፍ ቅዱስ ነው። ይህ ማለት የማይሳሳተው መጽሐፍ ቅዱስ ነው። ግን ገድል እንዲጠላ የተደረገው ፕሮቴስታንት ጋር ምንድን ነው ካልከኝ እውነተኛ ገድልን የሚጋደል አባት ስለሌለ ወይም ደግሞ ክርስቶስ ኢየሱስን አገልግሎ ለክርስቶስ ኢየሱስ የኖረ ለክርስቶስ ኢየሱስ የሞተ ለክርስቶስ ኢየሱስ ዋጋ የከፈለ ጀግና አባት ስለሌለ ለዚህም ነው ገድል የሌላቸው። ኦርቶዶክሳውያን ጋር ግን ስትመጣ ግን ለክርስቶስ ኢየሱስ ኖረው ለክርስቶስ ኢየሱስ የሞቱ ክብራቸውን ለክብሩ የሰጡ ክብራቸውን ደግሞ ለክርስቶስ ኢየሱስ ክብር አሳልፈው ሰጥተው በመንግስተ ሰማያት ክብሩን ሰጥቶ ወደ ቤቱ ነው ወደ ቅፉ ያቀፋቸው አባቶች የነሱ ገድልን እንቀበላለን ነው። ለዚህም ነው ፕሮቴስታንት አባት ስለሌላቸው ገድል የላቸውም። እውነተኛ ተጋዳይ ሃይማኖታዊ አዳምጠኝ፣ እውነተኛ ሃይማኖታዊ ተጋዳይ አባት ስለሌላቸው ገድል የላቸውም። ኦርቶዶክስ ተዋሕዶ ደግሞ መሰረትም በክርስቶስ ኢየሱስ ስለሆነ ያመጡትም እነ ጳውሎስ
ጳውሎስ ስለሆኑ እያለ ስለሆነ በአባቶች መደዳ ስለሆነ አባት ስላለ እውነተኛ ገድል እንደጋደሉ ጻድቃኖች አሉ። እነሱን እንዘክራለን። በቃ አለቀ እንጂ እናመልካለን። እንግዲህ ፕሮቴስታንቶች አባቶች ስለሌሏችሁ ነው ገድል የሌላችሁ ብላችኋል። አባቶች አሉ። ሲጀምር ማነው አባት? እነ ጳውሎስ እነ ጴጥሮስ። ጳውሎስ ጴንጤ ነው ወይ? አንድ አዳምጣ በእናትህ። ጳውሎስ ጴንጤ ነው ወይ? አንድ አዳምጣ እንዴ። ቆይ አዳምጣ። እነ ጳውሎስ ከዛ ደግሞ እዚሁ በምታውቃቸው ከፈለክ እና አባባ ኪዳሞ እና አባባ ዋንዳሮ ግን ቆይ ስማ አላውቃቸው። አንድ አዳምጣ ማወቅ ይጠበቅባል። አታውቃቸው? አላውቃቸው። ኪዳሞ እና አባባ ዋንዳሮ እነ ፓስተር ተስፋዬ ጋቢሶ እነ ጋሽ ታምራት ኃይሌ እነ ፓስተር ቤተ አረሱን ቅጥራ ልትል ቆይ ታምራት ኃይሌ ያዝልኝ። ታምራት ኃይሌ ያዝልኝ። ላውራ ተሳችላሉ። አንዴ በጌታ ምን አለበት ብትሰማ። አንተ ስታወራ ዝም አላልኩም እንዴ? ግን የኛ አባቶች ልዩነቱ ምን መሰለ? እኛ ገዳቆተን አለኮ ታምራት ኃይሌ አንዴ አዳምጠው አሰማለሁ ቪዲዮ። እሺ ቆይ አንዴ አዳምጥ። በተራ እናውራ። እሺ እንጨቃጨቃለን እኮ አንዴ ደግሞ በተራ እናውራ። ከዛ ደግሞ አንድ ላይ እናወራለን። ነገር ግን ለእነዚህ አባቶቻችን ገድል ብለን መጽሐፍ አልጻፍንላቸውም። ገድል ብለን ያማልዳሉ ብለን አልጻፍንላቸውም። አልጻፍንላቸውም ገድል። እነሱ ምንድን ናቸው መሰለ? የአባቶቻችን ናቸው፣ የተጋደሉ ናቸው፣ በብዙ ዋጋ የከፈሉ ሰዎች ናቸው። እንወዳቸዋለን፣ እናከብረላቸዋለን። ስማ ለምን እንደሆነ ልንገራ። አስር ታምራት እጅ ጭነው ይጸልዩልሃል። እስኪ ንገረኝ። ቆይ አንዴ አዳምጥ። ምን አለ እጅ ጭነው ይጸልይልሃል? ያንዱ እጅ ጭነው ይጸልይልህ። ቆይ አንዴ አዳምጥ። እስቲ አዳምጥ በእናትህ። ጻድቅ ዋጋው የት ነው? ቤተክርስቲያን ስትሳለሙ መጀመሪያ ወድቃችሁ መሬቱን ትስማላችሁ አይደል? ከዛ ግራውንና ቀኙ መሬቱን ስንስም መቃብሩን ነው እየተሳለምን ያለው። ግራና ቀኙን ስንስም ዮሴፍና ኒቆዲሞስን እናስታውስ። አባቶቻችን ቅዳሴ ላይ ሲቀድሱ ንፍቁ ካህንና ሰራዩ ካህን ጸሎት ሲያደርጉ ምንድነው የሚለው? ሰራዩ ካህን ዋናው ካህን ምንድነው የሚለው? ጌታ ሆይ ይህ እኔንና ይህን አብሮኝ የሚቀድሰውን ካህን ስጋህን እንደገነዙ እንደ ዮሴፍና እንደ ኒቆዲሞስ አድርገን ይላል። የሕማማት ቀን ደግሞ ብትገቡ ቤተ መቅደስ ታያላችሁ። ተአምር የክርስቶስን ልክ እንደተገነዘ ሆኖ ሁለት ካህናት ይዘው 41 ጊዜ እየተዞረ እግዚኦታ እየተባለ እነሱ የተሰማቸው እንዲሰማን የሚያደርግ ጸሎት አለ። የትንሣኤ ሰሞን ደግሞ ገና ቅዳሴ ስትጀምር ሃሌሉያ ዮሴፍ ኒቆዲሞስ ገነዙ ወደ ኢየሱስ። ዮሴፍና ኒቆዲሞስ ኢየሱስን ምን አሉት? ገነዙት እያልን ነው ቅዳሴ የምንጀምረው። ራሱ ክርስቶስን መገነዝ እንዴት ያለ ክብር ነው! ክርስቶስን መገነዝ ትፈልጋላችሁ ይላል ቅዱስ ኤፍሬም ሶርያዊ። ኤፍሬም ሶርያዊ ይገርማችኋል፣ መገነዝ ይፈልግ ነበር እና ምን ያደርጋል መሰላችሁ? በጠዋት ይነሳና በማታ ይወጣና ሌሊቱን ሙሉ ጎዳና ተዳዳሪዎች ነዳያንን በተኙበት ይፈልጋል። ከመሃላቸው የሞተ ካገኘ ደስ ይለዋል፣ ይገንዘዋል። ሲመለስ ፊቱ በርቶ ይመለሳል። ምን ነው ምን አግኝተን የተደሰትከው ሲሉት ክርስቶስን አግኝቼ ገነዝኩት ይላል። ደሃን ማብላት ክርስቶስን ማብላት ከሆነ ደሃን መገነዝ ማን መገነዝ ነው? ስለዚህ ኒቆዲሞስ በቤተ ክርስቲያናችን እጅግ ትልቅ ክብር ያለው ቅዱስ ነው። ቀስ እያለ በፍርሃት የጀመረ ክርስትና ከዛ ፈራ ተባ ወደ ማለት ከዚያ ደግሞ በአደባባይ ስለ ክርስቶስ ወደ መመስከር ሰማዕትነት እኮ ነው፣ ሰማዕትነት። ስለዚህ ስንሳለም ዮሴፍና ኒቆዲሞስን ነው የምናስበው። ዝቅ ብለን ደግሞ መሬቱን ስንስም የጌታን መቃብር ነው ማለት ነው። ነገሮቻችን ሁሉ ከክርስቶስ የማንለይ ሰዎች ክርስቶስን አታውቁትም ይሉናል። አለፈ ብለው ስለ ክርስቶስ ቀን እንኳን የሌሎችም ይሉናል። 30ውን ቀን እኮ የክርስቶስ ዕለቱ በገብርኤል ተሰይሞ ቅዳሴ ቢገባ እኮ የሚመሰገነው መድኃኔዓለም በአፍ የምንናገረው ብቻ ሳይሆን በቋንቋ እንኳን በምልክት የምናደርገው እንኳን ክርስቶስን የሚገልጽ ሰዎች ይህችን ነው እንግዲህ ቤተክርስቲያን ለማሳነስ ሃይማኖታችሁ አትፈሩ፣ በማተባችሁ አትፈሩ። የምትሰሩበት ቦታ፣ የምትማሩበት ቦታ፣ የምትነግዱበት ቦታ ክርስትናችሁ እንዲታይ የማትፈልጉ ከሆነ ኒቆዲሞስ መጀመሪያ የነበረበት ችግር አለባችሁ ማለት የመጀመሪያው ስቴጅ ላይ ነው ያላችሁት ማለት
ፈራ ተባለ ደፍሮ እኔ እንዲህ ነኝ ማለት አቃተው። ብዙዎቻችን እንደዚህ ነን እኮ ነጠላቸውን ጥፍጥፍ አድርገው እኮ ከቢሮ ሲወጡ ቤተክርስቲያን ነው የሚሄደው ለማለት የሚፈሩ ሴቶች አሉ። ቤተክርስቲያን ለመሳለም ጓደኞቹ ፊት የሚያፍር እኮ ጎረምሳል። ክርስቶስ በእኛ ሳያፍር አሁን እኛ በሱ ልናፍር ነው? እንዳናፍር በእውነት። እና ኒቆዲሞስ ፈራ ተባብሎ እንዴ ሕጋችን እኮ ሳያጣሩ መፍረድ አይፈቅድም አለ። ይህን ጊዜ አይሁድ አንተ እኮ ስላልተማርክ ነው ሊሉት አልቻሉ። አንተ አልተማርክም ሊሉት አልቻሉ። ምክንያቱም ኒቆዲሞስ ምን ያለ ሰው ነው? የተማረ ሰው ነው። በቃ እንመርምር እስቲ ነቢይ ከየት እንደሚነሳ መጽሐፍን መንብር ብለው ተበተኑ ወደ የቤታቸው ይላል። ይሄ ሁለተኛው የኒቆዲሞስ ክርስትና ደረጃ ነው። የመጀመሪያው ፍርሃቱ ነው። ሁለተኛው ፈራ ተባ ያለበት ነው። ቁም ነገር አዘር የሆኑ ቪዲዮዎችን እንዳያችሁ ተስፋ እናደርጋለን። ጥሩ እንዳስተማራችሁ ተስፋ እናደርጋለን። ያው በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።